እኛን ስትገጭ እኮ ነው የቆመው። አሽራፍ ነው እንጂ ይሄ አይወርድ ተናይሉብኝ እንዴ ትወጣበት ነበር። አዎ እሺ እሺ ችግር የለውም። እሺ ሊንገራችሁ እናንተ ነገ ወደ ኒውዮርክ ልንሄድ ነው። ልጆቼ አውቁ እቃዬን ፓክ ላደርግ ነው። እንግዲህ ኒውዮርክ ለሚሄድ ጀምሬያለሁ። ልጆቼ እንደሚሄዱ አያውቁም። ለሶስቱም አሁን እነግራችኋለሁ። የሚያሳዝን ነገር ግን ልንገራችሁ ማለት እኔ ራሴ አሁን ያወቅሁት አባትየው ደወለልኝና እስኪ መጀመሪያ ቪዛቸው ቼክ አድርግ ያላለኝ ከዛስ ወረጅ ትኬት ተቆርጦላችኋል ይሄ ስማችን ዶላርም ይዘናል ምናምንና ከዛስ ፓስፖርቱን ስናይ የኔ 2 አመት አለኝ የልጆቼም አላቸው የትንሿ የኪያ ግን ኤክስፓየርድ አድርጓል ከ2 ወር በፊት ወረድ ትኬት ተቆርጧል የነበረ ኢንደስታ ደግሞ ጸጉሯን ተሰርታ ተጠብቀኝ አታቀም እስካሁን በቃ ጸጉሯን ተሰርታ ምናምን እየጠበቀች ነው ልካው ነው ቃ ግዙን ብያቸው አሁን ለትልልቆቹ ለሷም ለነግራቸው ነበር የነሱን ደስታና የሷን ሀዘን የእውነት ነው ራሴ ከፍተኛል እኔ ትልልቆቹ ቢቀሩ እነሱ አብቴር ነበር የምደሰተው ኢቭን እኔ ሁሉ ቀርቼ መቀየር ቢችል እነሱ አብሄደችልኝ ምናምን ማምላክን ነው የምላችሁ በጣም ነው የከፉ ማቀስ አይቻልም ምንድነው የሚጫወተው የት ነው የሚሄድ የሚመስልሽ ትገምት ገጠር አንተስ ዱባይ ኒውዮርክ ነው የሚሄደው በዚህ አጋጣሚ እናንተ ማብራችሁ ትሄዳላችሁ ቶሚላ አንተ ማለት that's crazy bro Mom, we don't say that. እስቲ ወደ ሄደ Yeah, I already settled down now. በቃ እንደዚህ ነው ደስታችሁ በቃ ነው ካማችሁ ነው ነገ ጧት በላይ ሳብረን የምንወጣው እቃ ገራ ማለት ለሪት ነው የምንወጣው ፍሮሰን ሰርፕራይዝ ላድርጋችሁ ብዬ ነው እኔ እኮ ካንቺ በኋላ መስሎኝ ነገ አብረን ነው የምንወጣው that's crazy bro አበረ በደስታ ነው ማለት ውሸት የለውም የምትሉት ልሰማ ነው ብቻ ነኝ የሚሄደው ኒውዮርክ ነው የሚሄደው ምንድን ነው እሺ እቃቴ ለምን ንግርሽ እሱም በካሜራ አዝጊ በእናትሽ እንዳዝጊው መጣልኩ እንግዲህ ምንም ማድረግ አይቻልም ሁለቱ ሴቶች ቤት ይቀመጣሉ ሁለቱ ወንዶች ይዤ እሄዳለሁ እውነት ለመናገር በቃ ለነሱ ስል ነው እንጂ የሚሄደው ግርማዬም መሄድ አልፈለኩም ድንግልን ይመለስ ከነ ልጆቻችን አልነበር ስላሴ መስገድ ያዙቃውን አባቴ ናቲ እቃችሁን ቶሎ አውርዱልኝ ናቲ ያዝነዴው እሱ ላይ ጫኑት እሺ እንተና ሹፌሩ አይደል እግዚአብሔር ይመስገን እንኳን ከላይ ጀምሮ እኮ ነው ክላክስን እኮ እየሰማን ነው እንዴት ቆኛን ሲገጭ እኮ ነው የቆመው ያውልሽ ማጋጭበት ቦታ ጠፋብኝ በቃ ገባሽ ልክ እኛን ስትመታ ነው የቆመልህ አይደል እኛን ስትገጭ እኮ ነው የቆመው እሱ እኮ ሸርፏት ነው የሄደው አሽራፍ ነው እንጂ ይሄ አይወርድ ተናይሉብኝ እንዴ ትወጣበት ነበር አዎ እግዚአብሔር ይመስገን ግቡ በቃ በጣም እግዚአብሔር ይመስገን እሺ ግቡ ፈጣሪ ያክብርልኝ ከልብ ነው ማመሰግነው እሺ ኑርልኝ ማርያምን በጣም ነው ማመሰግነው አሜን አሜን ማመሰግናለሁ በጣም ፈጣሪ ተፍቶናል ልጆቼ እናንተ ናት አንድ በጣም ምን እንደተፈጠረ በጣም ነው ያተረፋችሁ የዛሬው ቀን እንዳትረሱ ላያችሁ ላይ ቢወጣስ እንደ ትንሽ ነገር እንዳታዩ መኪና ሲኑ በጣም ከባድ ነው ትልቅ ነው ደግሞ አይታችሁ ታዲያ በጣም ደግሞ ጭኗል ስለዚህ ዛሬ ባሮድ እንዳትረሽ ኧረ በፍጹም
እግዚአብሔር ያክብርልኝ። አንተም መልካምነትን ሳላከብር ሳላደንቅ አላልፍም። ፈጣሪ ያክብርልኝ። እሺ ማን ልበል ስምህን? አዲሱ ይባላል። አዲሱ ከልብ አመሰግናለሁ። ይሄው እንግዲህ አዲሱ እዛው ሌላ ራይድ እየጠራን ነበረ፣ ግን እኔ አደርሳችኋለሁ አለን። ምንም ማድረግ አልቻልንም፣ ፍላይት እንዳይረፍድብን ወንድሜን ጥዬው መጥቻለሁ። እግዚአብሔር አትርፎናል፣ እግዚአብሔር ይመስገን። 2017ን አስደንግጦንም ቢሆን በሰላም አለፈልን። ሌላም ሰው ሳይገጭ ሌላም ህይወት ሳይጠፋ በኢትዮጵያ አየር መንገድ እንግዲህ ዝንጥ ብለን ያሻነን እየበላን ያመረነን እየበላን እየጠጣን ኒውዮርክ ደርሰናል ማለት ነው። ኒውዮርክ ስንደርስ ከምሽቱ 2 ሰዓት ከምናምን አካባቢ ነው። ይሄው እንግዲህ ባለቤቴም እንዳያችሁት ነው ከመንገድ ነው የተቀላቀለን ማለት ነው። ኒውዮርክ ገብተናል። የጎረምሶቹ መኝታ ክፍል መልካም ቁርስ መልካም ቁርስ። አሁን ደግሞ ይሄው ወደ ሞል ልንሄድ ነው። ሞሉን አብረን የምናይ የሆነ በቀጥታ ጉዞ ወደ ሞል ለመሄድ እንግዲህ መኪናችን ጠርተናል። ደብል ትሪ ባይ ሂልተን ሆቴል ነው ያለነው፣ ኒውዮርክ ኤርፖርት ሆቴል። ሾፕ ተገብቶ ተወጥቷል። ወይደሻል ቶሚስ ተመችቷል ጫማ? እዚህ ጋር እንደምትመለከቱት እኔ ልጆቼን ይዤ ነበር የወጣሁት። ምክንያቱም ደግሞ አባትየው ሻትል ስራ ስለነበረበት እሱ ወደ ስራ ሄደ። እኔ ልጆቼን ይዤ ወደ ኒውዮርክ ታይም ስኩዌርን እዛ አካባቢ ያሉ ቦታዎችን መጎብኘት እፈልጋለሁ አሉ። ከዛ ፕሮግራም አውጥቶ የነበረው ትልቁ ልጄ ነው መሄድ የምትፈልግበት ቦታ ብዬ ስለው በጣም ጎበዝ ሰቃይ ተማሪ ነው ልጄና የኒውዮርክ የፐብሊክ ላይብራሪን መጎብኘት ፈልጋለሁ። እንደገና ደግሞ ቶፕ ኦፍ ዘ ሮክ የሚባል ህንጻ አለ፣ እሱንም ማየት ፈልጋለሁ ብሏልኝ። ከዛ ትንሹ ውስጥ ተስማማለሁ የተባልን የላይብራሪ ላይ ትንሽ አልተስማማም ነበር፣ ግን በቃ ለማየት ስለሆነ እሺ ብሎ ተስማምተን ቀጥታ ወደ ኒውዮርክ እየሄድን እንገኛለን ማለት ነው። አብራችሁን ቆዩ። ቀለጠው ከተማ ተገባ። እንግዲህ ከባቡር ከወረድን በኋላ ብዙ ቦታ ዞርን። በጣም ደክሞን ነበር። ዝናቡ ግን ሊያቋርጥ አልቻለም ነበረ። ይኸው እንደምታዩኝ ጥላ ገዝቼ ነው ያለሁት። ከዛ የፐብሊክ ላይብረሪውን ከመጎብኘታችን በፊት ብሪያንት ፓርክ ነው የምንገኘው። እዛ እንግባና የሆነ ነገር እንብላ ተባብለን ምግብ ይዞ መጣ። በጣም ሄልዚ የሆነ ምግብ ነበር ይዞልን የመጣው። እሱን በልተን እንግዲህ ቀጥታ ጉዞ ያደረግነው ወደ ፐብሊክ ላይብረሪው ነበረ። እስቲ ምንድነው ደግሞ ድጋሚ ተጨምሯል የሆነ ነገር። ቶሚ ያልፈለገ ምን አይስክሪም የጨመርከው? ቶሚ ምን አስመጣሽ?
ቡና በአይስክሬም ተመችቶሻል? የምትፈልጊው ነው? አሪፍ ደስ በሚል ሁኔታ እኔ ነኝ የፈለኩትን ነገር የሚያመጣልኝ። ምን አመጣ? ቂጣ በአቮካዶ። ይህ የምታዩት ላይብረሪ ፍቃድ የሌለው ሰው ወደ ውስጥ መግባት አይቻልም። በጣም ብዙ ተመራማሪዎች ሪሰርች መስራት ቢፈልጉ ማኑዋሊ የተቀመጡ የሀገር ካርታዎች ሊሆኑ ይችላሉ። ትልልቅ የሀገር ምስጢር የተቀመጠበት ቦታ ነው። እንግዲህ ኒውዮርክ ገብተናል። ያበደ ከተማ አሁን ከትሬን ወደዚህ ቦታ አቅጣጫ ተብሎ እየተገለጽን ነው። ብቻ ኒውዮርክ ገብተናል። ከምስኩር ሄደን እናያለን። እዚህ ሀገር ፓርክ ማድረግ በጣም ችግር እንደሆነ ነግሮኛል። አይቼማለሁ። ከአንድ ዛሬ ስመጣ ኒውዮርክ ለሶስተኛ ጊዜ ነው። መኪና ፓርክ ለማድረግ የሚከፈለው ክፍያ ራሱ በጣም ውድ ነው። ስለዚህ ምንድን ያደርግነው ከሆቴላችን ትሬን ስቴሽን ድረስ የሚወስደን ውበር ጠራ። ከዛ በባቡር መጣ ያዝ ነው። ከዛ ጋር ነው የወረድነው። አሁን እንግዲህ እጃችን ላይ ባለው ማፕ መሰረት የተለያየ ቦታ እንሄዳለን። መጨረሻ ላይ ነው ታይም ስኩዌር የሚያምረው በማታ ነው ላይ መብራት ስለሚበራ በኋላ መጨረሻ ላይ ታይም ስኩዌር ነስቷል። ያው ከጀርባ የምታዩት ቦታ ደግሞ ልጆቻችን ሲያዩት ያደጉት ብዙ የኛ ጀግኖች ቢኖሩ ግን ወይስተሮች የሰጡን ነው። ሁላችንም ስፓይደርማን ምናምን ሲባል የምናውቀው ይሆናል ማለት ነው። ከጀርባ እንግዲህ ስፓይደርማን ከአንድ ጊዜ ወደ አንድ ግብ ሲዘልበት የምታዩት ቦታ የምታስታውስ ማለት ነው እያስባለሁ። የተሰራበት ቦታ አንደኛው ቦታ ነውና ልክ ቦታውን መረጃ ሳገኝ እናንተ ነገርኳት። ከጀርባ ያለው ስፓይደርማን የተሰራበት አንዱ ፓርት ማለት ነው። ይመቻችሁ። By the way, he's from Egypt. Of Egypt. I will make one country. One country from Ethiopia to Egypt. Wow. Yes, all one country. That would be very nice. Sudan, Ethiopia, Djibouti. All. Why no? Yes. Border, yeah? Wow. Yeah. We can live without border, yeah? Big country, strong country. Yes. Okay. More money for everyone. Yeah. Yes. For the world. Yes. We can make money, yeah. Yes. The king King, yeah. of Ethiopia. When Muslim people, little Muslim. Yes. More heating in Mecca. Prophet Muhammad tell him go to Habasha. Yeah. That means- Somal, Ethiopia, maybe. Yeah. Yes. Ethiopia. Yeah. Ethiopia. Yeah. Tell him, Zirar king, good king. Yeah. In Habasha, Christian, Yes. but good man. Yes. Okay. Yes. No problem with any religion. Yeah. Yes. But this is from 400 years ago. Yes. 14. Yes. 1400 Yes. years ago. Yeah. Yeah. እንግዲህ አሁን የምንገኘው ደግሞ ቶፕ ኦፍ ደሮክ የሚባለው ኒውዮርክ አንድ ህንፃ ያለበት ህንፃ ነው። ቶፕ ኦፍ ደሮክ እንግዲህ አሁን ደግሞ የምወስዳችሁ ልጄ ባወጣው ስኬጁል መሰረት ቶፕ ኦፍ ደሮክ የሚባል በኒውዮርክ ውስጥ በጣም ትልቅ የሚባል ህንፃ ላይ ነው። ወደ 70 የሚጠጋ ህንፃ አለው። ከፍታ ወደ ላይ 70 ደረጃዎች አሉት፣ ወይም ደግሞ 70 ነው ወደ ላይ ስንቆጥር የህንፃዎቹ ብዛት ማለት ነው። ይህንን ህንፃ ሲሰራ በጣም ብዙ የጉልበት ሰራተኞች ሞተውበታል። የብዙ ሰው መስዋዕትነት ተከፍሎበታል እና ለነሱ ማስታወሻ እንዲሆን ከምን ያህል ርቀት ላይ ሆነው ይሄንን ይሰሩት እንደነበር ምን ያህል ያስፈራ እንደነበር ለነሱ ማስታወሻ እንዲሆንም እንደገናም ደግሞ ገንዘባቸውንም በዛው እየሰሩበት ነው። ይሄንን ለማጎብኘት እንግዲህ ወደ $32 ለአንድ ሰው እየተከፈለ ነው የሚገባው። እንደዚህ እያደረጉ እንገባና እናያለን ማለት ነው። በጣም ከከፍተኛ ቦታ ላይ በጣም ብዙ ሰዎች የሞቱበት ብዙ ሰዎች መስዋዕትነት የከፈሉበት ህንፃ ስለሆነ እሱን ያስጎበኙናል ማለት ነው። እንግዲህ የምንገኘው ቶፕ ኦፍ ደሮክ የሚባለው የመጨረሻው ህንፃ ነው። አሁን መጨረሻው ላይ ያለ
ነው ከፍተልን ላይ ነው ከዚህ ሙሉ ኒውዮርክ ተታየናለች ማለት ነው እንግዲህ ይህ ህንጻ ከተሰራ በ700 ዓመት ይሆናል እኛ ግን አክሱም ላሊበላ ዮሐንስ ክርስቶስን ከ1500 ዓመት በላይ የሆኑ ህንጻዎቻችንን ጀምር ከመጨረሻው ወደ ጨርሰን የጀመርናቸው ህንጻዎቻችን ውሃ ላይ እየሰራ ነው ህንጻዎቻችንን ሰነዱ የማስቀመጥና የትውልድ የመስራታችን ጉዳይ ሁኔታ ምን ላይ ነው የሚለው ነገር እንድናስብ ያደርገናል እንግዲህ ኒውዮርክ ቶፖ ዘሮ የምን ህንጻ እንዴት እንደሰሩ ሰዎች ያስፈራ እንዴት እንደነበረ ታሪክ ሰነዱ አስቀምጠው በዚህ መልኩ ሰው እንዲጎበኝ ያደርጋሉ እኛ ሲቀደም ታሪካችን እንዴት አድርገን ለትውልድና ለዓለም ማሳየት የሚችለው ነገር ጠቆም ያደርጋል ብዬ ስላሰብኩ ነው የመቀናበት ነው ለእናንተ እያሳየኋችሁ ያሉት የመቶ ምናምን ዓመት ታሪክ እኛ አንድ ምናምን ዓመት በላይ ያለው ታሪካችን ታገለ ሰው እንሰጣለን ከነሱ በዚህ መልኩ ተቀናጅተው ለትውልድና ለዓለም እያሳዩ ይገኛሉ ራሳቸው እናስብበት ለማለት ነው ታሪክ ተመራማሪዎች ለማለት ነው ተጨቃው ለማሳየት አብራችሁ ቆዩ አቤት እኛ የ3000 ዘመን ያላት ሀገራችን ላይ ሆነን ስንት የሚነገር ስንት የምናሳየው ሀብትና ንብረት አለን እኮ እንዴት እንደሚቆጨኝ አጠይቁኝ ብቻ ነው እንዳሳያችሁ እንግዲህ ይሄው እንደምትመለከቱት ታይም ስኩዌርን አየን በቃ የቀለጠው ከተማ ነው ዙሪያውን በስክሪን ያበደ ነው በላይት ያበደ ነው የተለያየ ነገር የሚያደርጉ ሰዎች አሉ አለባበሳቸው ተው ለእናንተ ማላሳያችሁ ስንት ጉዳይ አይተናል ብቻ ያንን እንደጨረስን በማግስቱ ደግሞ አሜሪካን ድሪም ሞል መሄድ ነበረብን እሱ ደግሞ ምን ይመስላል እስቲ ላሳያችሁ እንግዲህ እዚህ አሜሪካን ድሪም ሞል ላይ ገብተን በጣም ውድ የሆኑ እቃዎች ይሸጡበታል በጣም የተለያዩ መጫወቻዎች አሉ ገብቼ ዛሬ ልጅ ልሆን ነው ከልጆቼ ጋር የመጣሁት ከልጆቼ ጋር ሲሆን እድሜ እንደነሱ ነውና ባብድባችሁ አብሬ በስቅ ብጫወት ከልጆቼ ጋር ሲሆን ልጅ ነው የምሆነውና እንግዲህ ልጅን ያለ ልጅን አከለ ለዚህ ይሁን አይሁን አላቅም ብቻ እኔ ግን ለዚህ ተጠቅሜያለሁ ይሄው ልጆቼን አክያለሁ
አደረገን። እስካን ካደረጋችሁ ይቀንሳል ተባለን። እዚህ ጋር እስካን አደረገን። እስካን ካደረጋችሁ 59 ዶላር ትከፍላላችሁ። እንደገና ደግሞ በዳይሬክት መክፈል ወይ በካርድ ወይ በካሽ የምትከፍሉ ከሆነ 75 ዶላር ትከፍላላችሁ ተባለን። እስካን አደረገንና 59 ለየአንዳንዳችን 59 ዶላር ከፍለን እየገባን ነው። እናንተ የሚገርማችሁ ነገር ለካ እንደዚህ እየተሽከረከረ አያችሁ በአፍጤማ ጭንቅላታችን ወደታች እንዴት እንደነበረ ግን እኔ በጣም ነበረ ስደሰት የነበርኩት። ለነገሩ እንኳን ይሄ ቅርና ከአውሮፕላን ላይ ወርደን የለ እንዴ እኔ በጣም ነው ደስ የሚለኝ እንደዚህ ከከፍታ በጣም ነው ኢንጆይ የማደርገውና በጣም ደስ የሚል ቆይታ ነበረ። ልጅ ሆኜ ነው የወጣሁት እኔ ከልጆቼ ጋር ስሆን ሁሌም ነው የሚመቸኝ። ይመቻችሁ ነው። እየደጋገምን ነበር መጫወቻዎችን ስንጫወት የነበረው። ለዛሬ ነበረን